ሰሞኑን ቲክቶክ ላይ ፎሪ ፔጃችሁ ላይ መጥቼ ሊሆን ይችላል የሆነች በረከት የምትባል ሰውዬ ቁመት እጨምራለሁ በሳይንቲፊክ ሜትድ ምናምን ብላ እንግዲህ የሆነ አለ ብቻ ኢቢኤስ ላይም ቀርባለች ምናምን ነገር። ከዛ እኔ እሱን መጽሐፍ ገዛሁ ቁመቴን ለመጨመር። በፊት አጭር ነው በጣም ረዝም ይሰራል አይሰራም የሚለው እንግዲህ አብረን የምንሞክረው ነው የሚሆነው ማለት ነው። ቁመት አጭር ሆኖ ነገ ወንድሞችን ጓደኞችን በልጣቸው እንደዚህ ብለህ ለማየት የምትጓጓ ሰው ከሆንክ ይህ ቪዲዮ ላንተ ነው። ቁመቱ እንዲያድግልት የማይፈልግ ወንድ የለም። ባለው ቁመት ደግሞ እናፍራለን ማለት ደግሞ አይደለም። ባይዞ በጣም ያበደ ቁመት ነው ያለኝ። ቁመት በውስጥ ነው። ቁመት እግዚአብሔር ነው። ገብቷቸዋል አይደለ? እዚህ ጋር ምንም ማፍረበት ጉዳይ ሆኖ ይቀየራል ከተባለ ለምን አልቀየሩም ብዬ አስቤ ነው። ላይክ አድርግ፣ ሰብስክራይብ አድርግ። ከዚህ በኋላ እንግዲህ ፎሎ አፕ ይደራረጋል ማለት ነው። ቁመት መጨመር ይቻላል ይቻላል። አህለን ወሳለን ወዳጆች፣ እንዴት ናችሁ? በአዲስ ቪዲዮ መጥቻለሁ ዛሬ። ባይዞ የቁመት መጨመሪያ መጽሐፍ ጀምሬ ነበር እና ያለውን ነገር ለምን በቪዲዮ አፕዴት እንደ ኤፒሶድ እያደረኩኝ ለምን በቪዲዮ አፕዴት አላደረጋቸውም ብዬ ነው እና አሰብኩት። ሁለተኛ ሳምንት ላይ ደርሻለሁ። የመጀመሪያው ሳምንት እትወስግድ ምናምን ነገር ያበደ ነበር። የመጀመሪያው ሳምንት እንደመሆኑ መጠን አንዳንድ ነገሮችን ሳላቋርጥ በቃ በተከታታይ ሰርቻለሁ ማለት እችላለሁ። ትንሽ ስትሬቺንግ ምናምን ነገር ነበር በደንብ ያላደረኩት እና ደግሞ ቅዳሜ ላይ ሰርግ ነበር ያበደ ሰርግ ነበር ምናምን ነገር ሌላ ታሪክ ውስጥ ገብቼ ነበር ምናምን ነገር ጠጥቼ ነበር እና ያ ነገር አፌክት ያደርገዋል አያደርገውም አላውቅም። ከዚህ በኋላ ምንም አይነት አልኮል አይቻልም ኦልሬዲ ይጠቅሳል መጽሐፍ ላይ እና እሱን ነገር ተሳስቻለሁ። ያው ሰርግ ግድ ነው በአመት አንዴ ለሚሄደው ሰርግ ምናምን ብዬ ነው እና ሁለተኛ ሳምንት ላይ ይገኛሉ። አሁን አራተኛ ቀን እንግዲህ አዚያልሲ እንግዲህ ያው መገቤ ምናምን ነገር ተመጋግቤ ምናምን ማለት ነው። ከዛ በኋላ እዚህ ጋር ምናምን ነገር ደግሞ ሞሪንጋ ምናምን ነገር ፏ ብዬ ነው ማለት ነው ምናምን ነገር እና ብቻ ያለውን ነገር አብዴት አደርጋቸዋለሁ ማለት ነው። በዛውም ጂም ስለጀመርኩኝ ጎን ደግሞ ለዚህ ኤክሰርሳይዝ ለማድረጋቸው ነገሮች ጂም ውስጥ የማገኛቸው አንዳንድ እንትኖች መሳሪያዎችን በመጠቀም አሁን ለጀመርኩት እንትን ይረዳኛል ማለት ነው። ጎን ለጎን ጂሙን የማስኬድ ነው ማለት ነው። ዶክመንት አደርገዋለሁ። ቁመታችሁን መቀየር የምትፈልጉ ሰዎች ይህ ቪዲዮ ለእናንተ ነው። አብራችሁ ይሄ ነገር ይሰራል አይሰራም የሚለውን ነገር በእኔ የላቦራቶሪ አይጥ ልሆንላችሁ ዝግጁ ሆኛለሁ ማለት ነው እና ጀምር በኔ ታዩታላችሁ። ለማንኛውም ይመቻችሁ።